ብፁዕ አባታችን አቡነ ገሪማ ጋር ከዲላ መካነ ቅድስት ሥላሴ ወአቡነ ገብረ መንፈስ ቅዱስ ቤተክርስቲያን መነሻውን ያደረገ ወደ ጎላ ቅዱስ ራጉኤል ቤተክርስቲያን መንፈሳዊ ጉዞ እያደረግን እንገኛለን ማለት ነው። ከኋላ እንደምታዩት ከፊት ለፊትም በርካታ ምዕመናኖች አብረውን እየተጓዙ ነው። በየቡድን ተከፍለው መወያያ አጀንዳ ተሰጥቷቸው ውይይት እያደረግን እየተማማርን ጉዞውን እያደረግን እንገኛለን ማለት ነው። በመንፈሳዊ ጉዞዎች በሌላ ቦታ እንዲለመድ ቅድስት ቤተክርስቲያን ተጠቃሚ ትሆናለች። እኛም ምዕመናንም በዛው ልክ መንፈሳዊ በረከት እናገኛለን ማለት ነው። እስከ መጨረሻው ድረስ አብራችሁን ተጓዙ። በአባቴ ቤት የጸኑትን አገልጋዮች አስታውሺ፣ በቤቱ ውስጥ የጠፋሁት ወደ ቤቱ ተመልሼ በክብሬ የምቆመው እኔም እንደ ሰው ታናሹ ልጅ መቼ ይሆን ወደ ልቤ የምመለሰው? በአባቴ ቤት የጸኑትን አገልጋዮች አስታውሺ፣ በቤቱ ውስጥ የጠፋሁት ወደ ቤቱ ተመልሼ በክብሬ የምቆመው እኔም እንደ ሰው ታናሹ ልጅ መቼ ይሆን ወደ ልቤ የምመለሰው? ዕለት ዕለት እመጣለሁ አልቀረውም ከደጃፍ፣ ተመለስን እሰማለሁ አልነጠፈም ሁሌ ካፍ። አልፈራህም እንደ ድሮ መደንገጡ የለም ከኔ፣ ከልሎኛል ግብዝነት አልታየኝም መባከኔ። በአባቴ ቤት የጸኑትን አገልጋዮች አስታውሺ፣ በቤቱ ውስጥ የጠፋሁት ወደ ቤቱ ተመልሼ በክብሬ የምቆመው እኔም እንደ ሰው ታናሹ ልጅ መቼ ይሆን ወደ ልቤ የምመለሰው? የተግባር ሰው ልሁን ጌታ፣ ቅዱስ ቃል ልኑረው፣ በአንደበቴ ብቻ ሳይሆን በስራዬም ልመስክረው። የልጅነት የአምላክ እርዳኝ፣ በመንፈስ እጆች ልቃኝ፣ በልቤ ደግሞ ልመለስ፣
በልምድ መመላለስ ይብቃ። በአባቴ ቤት የጸኑትን አገልጋዮች አስታውሺ። በቤቱ ውስጥ የጠፋሁት ወደ ቤቱ ተመልሼ በክብሬ የምቆመው እኔም እንደ ሰው ታናሹ ልጅ መቼ ይሆን ወደ ልቤ የምመለሰው? የሕይወት ምግብን አስጥሎ የርያን ምግብ የሚያስመኝ ይዞኛል ክፉ አባዜ ለከንቱ ነገር ሚያደክመኝ በሕይወቴ ያረክ እግዚአብሔር ሁላችሁንም ይባርክ፣ በመንፈሳዊ በረከትም ያክብራችሁ። በሰላም ግቡ። ለደካማው እዘንልኝ አለማመን